ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተሉ ውዶቼ ምሳሌ ክፍል 59 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ብሩኬና ዳጣ ተገናኝተው እያወሩ ይገኛሉ። እሱም ምን ላድርግ ብለሽ ነው እያለ ለዳጣ ሲነግራት ከዛ በኋላ ሞገሴ መሀሌትና ዝና ተገናኝ ደካማ የሆንሽ ነገር ነሽ። ቆይ አንተ እንደምትወርድብኝ ምንድነው? ቆይ አሁን የተፈጠረውን ለምን አትነግረኝም ብላ ስትለው ይኸውልሽ አንቺ ሴትዮ አሁን በደንብ ስሚ። ወደ ኋላ ወደ ሆኔ 3 ቀን በኋላ ነገ ጠዋት ነው። ምን? እሺ ቆይ አንተ ይሄ እንዴት አወቅ? ብላ ስትይዘው እሱ መሆን ጉንጭት እያለ ዝና ያንቺ ነገር ሰለቸኝ። እንዴ ክረምቱሻ ሀቤት ማትወጪ ከዚች ከይቻ ጥብብ ያለች አስተሳሰብ የምታስቢ ደደብ ሰው ነሽ መሀይም። እኔ እንዴት አወቅህ አንተ? ብላ ስትለው ከተከትሎ ሳቀባት። እንዴት ነው አላመንሽኝም? እሱማ ለኔ ተው አሁን። ስለዚህ ባሉ ነገ ማዞር አለብህ። ዝና የፈለከውን ነገር አደርግልሃለሁ። እንዴትም ብለህ መጨረስ አለብህ። ይሄ ነገር በፍጥነት እንዲፈጥን ተፈለግሽ የሞገስን ጉዳይ በፍጥነት መጨረስ አለብሽ። እጨርሳለሁኝ፣ ምንም አታስብ። ያለባትን ቦታ በቃ አውቀነዋል። ስለዚህ ዝና ብቻ ያልኩን ብቻ አድርግልኝ፣ ሌላውን ነገር እኔ ጨርሰዋለሁ። እሺ በጣም ጥሩ ብሎ ለዝና አስጠነቀቀችው። አደራ ስትለው እሱ ግን ኮራ ያለባት ነበረ። እንግዲህ ሞገሴና ዳጣ ተገናኝተው ወደና ፊታቸውን ዘወር ምን ሆነሃል? ፈርተሃል እንዴ? ባክሽ አልተኙልኝም እኮ ይኸው አሁንም እኮ ሊያጠፉኝ ነው። እና ዝና ነው? አዎ ዝናና ማለት አንዳንድ መጥፎ ሰው ግን በፈጠርህን ሰው መንህን እንድትጠላ ነው የሚያደርጉ። ደግሞ እንዳንተ ያለ ሰው ስታገኝ ደግሞ ሀሳብህን ትቀይራለህ። ክፉ ሰዎች እኮ ሁልጊዜ የማይረቁ እንደዚህ አድርገውኝ ንብረቴን ነጥቀውኝ ፍቅሬን ነጥቀውኝ አሁንም ቢሆን አራኩ ወድቄላቸው አሁንም አልተወኝ። አፈር ሊያለብሱኝ ይፈልጋሉ። አይዞህ ሞገስ፣ ከብሩክ ጋር ስለተለያያችሁ ብቻህን ሊያጠቁ የተነሱ መሞከር አይደለም ሊገሉኝ ሁሉ ይችላሉ ብሎ ለዳጣ ሲነግራት አይዞህ ሞገስ እኔ ያለሁልህ አይደል እንዴ? አይዞህ ማለትሽ ለኔ ተስፋ ነው። ግን ምን ታደርጊልኛለሽ? ያው እነሱ ሲያባርሩኝ አብረሽ ትሮጭ ካልሆነ በስተቀር ብሎ ሳቀስ ነበር። እንዴ እና ስቀየር አላየኸኝ? እኔ እንደዚህ ነው የምነሳው፣ እንደንትን ነው የምበረው። አንድም ሰው አይተርፍም። ምን እየቀረች ነው? እኔ ከምሬ ነው። ታዲያና ዝና ከሷታል። በምን የከሰሱት? ሽጉጥ የመታወት ክሱ ተነስቶ ነው እንዴ? አይ የከሰሱማ አንተ በሰራው ስራ ነው። አልገባኝም እኔ ብሎ ሲላተኝ እንግዲህ ዳጣ እኔ አለሁልህ፣ እኔ አብሬህ እንደነሱ እንደ ብሩኬ አብሬህ በጎን ነው ያለው፣ ቢመጡም አብሬን እንትልሃለሁ እያለችው ነበር። ታገዝ ያልኩት ሰው ነው ብሎ ዝና ሲናገረው መሀሌት ቁልጭ እያለች እያዳመጠች ነበር። በሌላ ሰው እስካሁን ድረስ ስሟ አልተዘዋወረም ብሎ ሲለው ዝም ብላ እያዳመጠች ነበር። ደስታም መከፋትም ተጨምሮበት እባክህን መውጣት የለብንም ከሱንም መስርታለች። የትዳር ማስረጃውን በጠቅላላ አስገብታለች። እየሸሸ ስለሚሄድ ተናግራለች። የልጁን ሕክምና ቀጠሮ ብሎ ሲለው እሱን ተው፣ እሱ ከሽፏል። ዋናው ዓላማ ማምለጥ ነው የምትለይት ከሆነ እውነት ካልሆነ ለትዳር አጋሩ በመሀል ሚዲያ ካለቁ ከሆነ ለኔ አደጋ ተሆነ ታውቃለህ። አይ ስንት ነገር አብረን ሰርተናል፣ አብረን አሳልፈናል። ምን ማሰር እኮ አይጠበቅባችሁ። ከዚህ በፊት የወንጀል ታሪክ አለ። በሽጉጥ እኮ ሊገላት ሞክሯል። ስለዚህ ይሄንን እንትን አድርጋችሁ ከፖሊስ ጋር ተባብራችሁ የምታደርጉትን ነገር አድርጉ ብሎ ሲነግርላት በስልክ ስፍጥጥ እያዳመጠ ነበረ መሀሌት። ነገርኩ ዝና የኛ ስራ በድርድርና በእንትን የምታረፈው አይደለም።
ከፍተኛ ጥንቃቄ ያስፈልገዋል። የሚፈልጉትን ማስረጃ እያንዳንዱን ነገር አጣርቼ እንዳልኩ ነው። ሲበቃ ከሀገር እንዲወጣ እናደርገዋለን። እና ስለዚህ አሁን ምን እናድርግ? እሱ ራሱ ፈገግ አለች። አሁን እኮ ድል በድል ነው የምትሆኝ ብሎ ዝና ሲያቋሻት ፈገግ አለች። ድሎቻችን በእጃችን ነው የምንሆን። በጣም አመሰግናለሁ ዝና። ኧረ አንቺ እንደዚህ ብሎ ደግሞ እኔ በጣም የምትወደኝ እንደ እህትሽ አድርጋ ሚስት ያለች ሰው ናት። እኔ አንቺን የሚያገናኝ ስራና ስራ ነው ብሎ ሲላት ዝም አለችው። አሁን ፍት እያለ እየጠጣ እንደዛ ሲላት ምዝዝ ነበር ያለ መሀሌት። ዳጣና ሞገሴ እኔ ምንድነው ያደረኩትኝ? ምንድነው የተከሰሰው ክስ? ቪዲዮውን የለቀቁን እሱ ነው ብለዋል። እንደተፈላጊ አድርገዋለች። እና እኮ ምንድነው ማንንም ሰው ከመሬት ተነስተው እንደገሬ እንደዛ አድርጉ ማለት ይቻላል እንዴ? እኔ አላውቅም። ብሩክ ሀገር እንዲወጣ መሀሌት እያሴረች እንደሆነ የታወቀ በኋላ እኔ ታዲያ አሁን ምን ላደርግለት እችላለሁ? ሂጂ መቼም ለፖሊስ እጅን አልሰጥም። አንተ ብትሰጥማ ነፃም አይሆንም። ምርመራ የሚባል ነገር አለ። ፖሊስ እጅሽን ተሰጠሽ በኋላ ዝም ብሎ አያስብም። ቅድስና አታስታውሽም እንዴ? በውሸት መሀሌት እኔ ነኝ የመታወት ብላ ከዛ በኋላ ለክፋቷ እሷ ናት የመታችኝ አለ። ከዛ በኋላ ያለ ዋስትና ተፈታች። ብሩክ እኮ ታገደ። በቃ ምንም አማራጭ የለንም። ሌላ ቀን እኮ መብረር አለ። ይኸውልህ ይህን ሳምንት ሕክምና አልጀመረ ጭጮ ትሞታለች ብለዋል። ደግሞ ለዛ ነው አንተን ሁላ ከዚህ ያስገባ። በቃ ታገሰ፣ አንዱን ያራዝመው። በየቀኑ በረራ አለ እና በአንድ ቀን ባንክ መግባት ይቻላል። እንደቤት ፍርድ ቤት እያመላለሰች ታደክመዋለህ። እና ቆይ ምን አድርግ የምትለው ቅናት ነው? እና ፈታችኋል እንዴ? እሱ ምን አደረገ? አሁን ሞገስ ተረጋጋ። ሴትዮዋ በጣም ቂመኛ ናት። አንተንም እያስፈልጉህ መሆኑን ሰምቻለሁ። አሁን እንሂድና ነገ በራሪ ናቸው። ቢያንስ ሪፖርት ድረስ ሸኘው። አይሆንም ዳጣ፣ ይሄማ የማይሆን ነገር ነው። እኔ አብሬ ሄድኩ አልሄድኩ ምንም የምፈይደው ነገር የለም። አንተ መራቅፍ ፈሪ ያደርጎታል። ደግሞ አንተንም እያስፈለጉህ ነው። ዝቅ የሚያደረገኝ ከፍ የሚያደረገኝ አምላኬ ነው። ቀን ዛሬ ነው ካለኝ የትም አልደርስም። እሱ ከተከከለ ይህን ያህል ብሩክ እንዴት የሚፈራው? እሱ እኮ ወዷት ነው። እሷን መግደልም መድህንም የፈጠራት አምላክ ነው። እና ቆይ ይህን ያህል የሚጨነቀው ለምንድን ነው? እዚህ ድረስ ተክቷል። በቃ ቀድሞ ለአምላኩ የማይሰጥ ፈጣሪ ተፈቀደ ነገ በረራው ይሳካለታል ማለት ነው። ኑሮ ተከለከሉት። ፈጣሪ ዝም ካለ ምንም ማድረግ አይቻልም። አሁን አትሄድም ብሩክስ? እሱም ሩቅ አገር ሊሄድ ነው። ይቅር አትየው። ወደፊትም አትረዱኝም። አሁንም አልተረዳችሁኝም። ሉላ ማለት ለኔ ምን እንደሆነች አልገባችሁም፣ አልተረዳችሁም። ብሩክ ዝናን ክላሴ ድረስ ይዞ ሲመጣ ምን ያህል አልተረዳችሁኝም። እኔ ሞገስ እንደዚህ ስታመርማ አላውቅም። በጣም ነው የተጎዳው። አሁን እኮ ብሩክ ምንም አልጠቅመው። የኔ ይቅርታ የመሀሌትን ክስ አያነሳለትም። የኔ ይቅርታ ምን አለ አንቺ ብትረጅ። እኔ በጣም ነው የከፋኝ። ወንድ አይደለ የማፈቅራት ልጅ እንኳን አድነኝ እያለች ለእሷ እንኳን ሳልሆን ነው የቀረው። አንድ ቀን እንኳን አልታገሰኝም። እኔ እንኳን የተስማማንበትን ነገር አደርግ ነበር ቢታገሰኝ፣ ግን ጊዜ የለኝም። ጊዜ ደግሞ በሄደ ቁጥር ሙሳሌ መሞቷ ነው። እኔ አልሄድም በጭራሽ። ምናልባች ግን ችግር ተገጠመው ከታሰረ ያኔ ደውለሽ ብትነግሪኝ። ምን ነው ዋሱንስ ልታስፈታው ነው? እኔ ቪዲዮውን የለቀኩት ስለሆነ እኔው ራሴ ነኝ የምላችሁ። ልጁን እንዲያስሩት አላስደረገውም። ግን ወዬ ችግር ምናምን ተመጣ ደውልልኝ። አትናቀኝ። ደግሞ ስንት ስራ አብረን ሰርተን የለ እንዴ? በነገራችን ላይ ብሩክ ተታገደ፣ ልጁ ተሞተች። ብሩክ ብቻ ሳይሆን መሀሌትን እንዳሸነፈች ነው የምቆጥረው ብሎ ሲላለ ዳጣ ሲነግራት ሞገሴም ተናዷል። ምክንያቱም የምሳሌ ነገር ስለሚያሳዝን ኤፍራታና መሀሌት ተገናኝተው ዛሬ መሽቶብናል እያሉ ሲያወሩ ነበር። ምን ልንሰራ? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ።
አስተማሪና አዝናኝ ድራማ ነበረ ውዶቼ። ላይክ ሰብስክራይብ ያደርጋችሁ። አሰላሙ አለይኩም።